ጋር ወንድሙን እንደክፉ ያደረገ ገባሽ እንደ ጠላት ያደረገ ስለ ይፋ ክፉነት ስለ አብርሃምም ሌላ መጥፎ ነገር ሲመኝ የነበረ ሰው ነው። ዛሬ ደርሶ ይኸውልሽ እንደዚህ ሲያስመስል ስታዩ ሌላ ነገር ሊመስልሽ ይችላል። በጣም እኔ ያስመስልኩኝ መስገን ያለበት ማን እንደሆነ እንግዲህ ችግር ይልሽ። አሁን አንቺ እንደዚህ የተናገርሻለሽ ምናምን በዚህ አጠገቤ ሄርሜላ ስላለች እንጂ ከኔ ጋር ምንም የሚያጋጭሽ ነገር የለም። አጠገቤ ብቻ ስላለው ብቻ ሳይሆን ያው ከሷ ስራ ጎን ወይም ደግሞ ከሷ ጎን ስላልቆምክ ነው ይመስላል። ምንም ማረጋ ይችላል። እንደዛ ብቻ ሳይሆን ይኸውልህ ሄርሜላ ጎን ግን አልቆምኩም። በነገራችን ላይ እንደዛ ከማንም ጎን ቆም እኔ ይኸውልህ ዳኒ ከዛም ጎን ቆም ከዚህም ጎን ቆም አይመለከተኝም። ነገር ግን አንተ የቀድሞ ማንነትን ልክ እንደማናቀው ነገር ሆነ አጣጣደ አብርሃም አሁን ሲያስታውስ ደግሞ ያንቺን ማንነት ያስተውሳል። በነገራችን ላይ ሌሎቹ ላይ አክት ምናምን ማለት ይችላል። አንተን ማንነት ምን እንዳረገች ሲደና ሲሆን ምንም አይደንቀኝም። ገባ አይደለ? እሺ ስለማቃ አይደንቀኝም። እሺ ቆይ በቃ ደህና ሆኖ እኔ እኮ አንቺ ልታደንቂ ምናምን አይደለም ያደረኩት ልጁ ደህና እንዲሆን ነው። ገባሽ? በቃ ቆይ አንድ ነገር ልንገር አንቺ ኩለን ያሸልምኝም አንድ ነገር ልንገር ዳኒ አንድ ነገር ልንገር ሩታም ሆነች እኔም ሆንኩኝ በቃ አብርሃም ተሽቶታል ብላችኋል አይደል? ደህና ነው ብላችኋታል አይደል? ስለዚህ መጥቶ ይናገር። እኛ ምን እንዳደረግን ምን እንደፈጠርን ሩታ ምን እንደፈጠረች እኔ ምን እንደፈጠርኩኝ መጥቶ ይናገር። ደህና ነው ብላችኋል አይደል? ስለዚህ ይምጣ ልጁ በቃ ደውይለት። ደህና ነው ብለሻል አይደል? ጻብ ግን እንዳፈጠር ነግሬሃለሁ። ጻብ እንዳፈጠር ማየው ነገር ነው። ብዙ እያወራሽ ያለሽ በቃ ጻብ እንዳፈጠር ምንም ጻብ አልፈጠርኩም። ነግሬሃለሁ። ከዚህ በፊት ምንም ጻብ አልፈጠርኩም። በቃ ነገርኩህ። አንተ ህይወቱን እንዲኖር ፈልጋለሁ። ታሞ የሰው ልጅ ህይወቱን እንዲኖር ፈልጋለሁ ማለት ይሄ ለኔ ከባድ ነው። ብቻ አለፈ እንኳን አለፈልኝ። ገባ ብዙ ነገር የተባልኩበት ነው እንኳን አለፈ። ዋናው አሁን ልጁ ጤነኛ መሆኑ ነው የምፈልገው። ለወደፊትህም ግን የማይመለከትህ ነገር ላይ አትግባ። አሁን አስጠንቅቄ ነው የምነግርህ። በውስጥም ብዙ ብያለሁ አይገባህም። አንተ ሚዲያ ላይም ብዙ እያልኩ ነው አይገባህም። አትግባ። በቃ የሚመለከተኝ ነገር ላይ ነው የገባሁት። ብዙ የሚመለከት ጉዳይ ላይ አይደለም የገባው። የሚመለከትህማ ጤናው ላይ ነበር። አንተ ዳኒ አልነበረም ስለሱ ጤና መጨነቅ የነበረበት አንተ ነበርክ። ቢገባ እሺ አሁን እንደዚህ አይነት ወሬ የምታወሪኝ እንድታወሪኝም አልፈልግም። እንደዚህ አይነት ወሬ በደንብ ነው ማወራ። አሳምሬ ነው ማወራ። እንዴት ነው ማወራ? ደግሞ እንድታወሪኝ አልፈልግም። አሳምሬ ነው ማወራ። ትሰማኛለህ? ይኸውልሽ ሩታ ምን እንደው ታውቂያለሽ፣ እኔ ለአብርሃም አንቺ የምትይውን ስበን ያሳዩት አንቺና አብርሃም አንድ ላይ እንድትሆኑ እንጂ ምንም እኔ ከአብርሃም ጋር የሚያጋጨኝ ነገር አልነበረም። ገባሽ? አንቺ ከሱ ጋር መሆን እፈልጋለሁ የልጅ አባት ይመለስ ስላልሽ ነው ብዙ ነገሮች ያደረኩት። እሱን ነገር እናንተ እኮ ባንተዋወቅ የትም ከዚህ ባለፈ እኔ ምንም ላንቺ ያደረኩት ነገር የለም። እንኳን እኔ እና እሱ አንድ ላይ ሆነን ስታተረማምስ ነው ከሳራ እንዴ ምን እንደምታስመስለው በቃ ምንም ችግር ስማአምቡል በስማአምቡል እንኳን ደህና መጣህ ወንድሜ። እንዴት ነህ? ሰላም ነው? ሰላም ነው አለው። አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ። በጣም የምትገርምት ነች። እግዚአብሔር ጋሚ እግዚአብሔር ነው ልቀፍሽ ስታይ ማሰንትናልሽ እግዚአብሔር እንኳን ረዳክ። አመሰግናለሁ። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው ሄርሜላ መሩታ ላውራቸው። ደስታው ግን ዳኒ አልጨረሰም። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነውና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆኑ አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለውና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። እሺ ወይ ዳኒ እሺ ሻይ ቡና ማለታችን አይቀርም። ካምፓኒ ዘን እሺ እሺማ ሜት ይችላል። አውራቸውን ፈልገው ነገር ስላለ ሁለታቸውን ማለት ነው። ችግር የለውም እና ሄርሜላ ሄዱን ሄዳለሁ ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረኩት ነገር ከዚህም በኋላ ማደርጉም ነገር ያንተ ነገር በማሰብ ነው። ያንተ ነገር ለማስተካከል እየሞከርኩ ነው። አሁን እኔ ስላንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላንና ሩታን ላወራቸው ፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል የማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም አትከራከር
መከራከር የለብህም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። ተረጋኝ። ላወራቸውን ፈልገው ሁለታቸው ነው። እኔን ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደርኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይሄንን ማሰብ አለበት። ብዙም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛችሁ የመጣሁት ሁላችሁንም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ? ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። እሺ ለነው ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። እዚህ ከዴፍ ጋር መጣሁ ነበር እንዲያበሉ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ የምነግራኝ ያስታውስኩት ገባሽ? ስለዚህ ለሁለታችሁም ዛሬ ጥያቄ አለን። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ብዙ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም እንትን የሚፈጠር ነገር እኮ ነገርኩ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? ብዙ እኔ ራሴን የምጠጣጥበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁ። ትክክል ነሱማ ልክ ነህ። ግን አሁን ልልህ የፈለኩት ምንድነው በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም አንተ። ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ አንተ። መወሰን የምትችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነህ የምታውቀው። መወሰን የምትችለው አንተ ነህ። ስለዚህ እኔ በውሳኔ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል? ግን አሁን ለምታደርገው ነገር አሁን ብዙ ነገር ስላልከኝ ነው እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። ስለዚህ የምታደርገውን ነገር እንትን ለማለት ነው እንዲያልኩ ማለት ነው። ብቻ ሳይሆን አብርሽ እኔ በጣም ደስ ብሎኛል። እግዚአብሔርን ወደ ልነት ተመለስ። ያው ጊዜ እንዴት ነው እስካሁን ላሳለፍካቸው ነገሮች እግዚአብሔር ይመስገን። በጣም ብዙ እየተጨነቀ ነበር ስላንተ፣ ወይም ደግሞ እየተጨነኩ እንደነበረ ቪዲዮ አይተሃል ብዬ አስባለሁና እንኳን ወደ ድነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን የምመራው በራሴ ነው ነገሮችን የማደርገው ለማለት እንኳን ስለደረስክ በጣም ደስ ብሎኛል። ምክንያቱም በጣም እየጨነቀኝ ነበር አብርሽ ከምልህ በላይ። ምክንያቱም አንተ ጤነኛ አልነበርክም፣ ደህና አልነበርክም፣ ፍዝዝ ብለህ ነበረ ምናምን፣ በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበረ። ሁሉም ነገር ወደ ኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነውና እግዚአብሔር ይመስገን ዛሬ እንደዚህ ቆመህ ስላየሁ በጣም ደስ ብሎኛል። ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይሄን ቃል በጣም እየጠበኩት ነበር። በጣም ለረጅም ጊዜ ይሄ ወሳኙ በራሱ የሚወስነውን አብርሃም እየጠበኩ ነበርና በእውነት ወደ ራስህ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚህ ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ አይደል? ውዜ እንደዛ ነው የሚመስለኝ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናየው ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመም የነበረው ስትረስ ውስጥም ገብተክ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ
አንዳንድ ሰዎች ወደኛ ህይወት እየመጡ እያረበሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይቅርታ በቃ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ኢትስ ኦኬ እሺ፣ ችግር የለውም። እሱን እንኳን ብቻ ችግር የለውም። አሁን እዚች ጋር የሁለታቸውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም የሚያስፈልግህ፣ ከማን ጋር መኖር እንዳለብህ መናገር አለብህ። ሲቀጥል ደግሞ ጥያቄ የፈጠረብህ ውስጥ ላይ ያለውን ጠቅላላ ነገር በጣም ብዙ ነገር ጥያቄ ፈጥሮባል ውስጥ ላይ ሁሉንም ነገር ያው ሁለታቸውንም ጠርቻለሁ፣ አገናኝቻለሁ። እኔ መናገር ያለብህን ተናግረህ ህይወትህ ከማን ጋር መቀጠል እንዳለበት ወስንና አሳውቅ። በቃ ያንን ነው እኔ የምፈልገው። ምክንያቱም ዛሬ ላይ የራስህ ውሳኔ ነው የሚያስፈልገው። ጥያቄህን በሙሉ ጠይቃቸው በቃ